የጋራ መኖሪያ ቤቶች ቁጠባ ላላቋረጡ ቅድሚያ ይሰጣል ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተለያዩ ፕሮግራሞች ተመዝግበው የሚገኙና ቤት ለማግኘት እየቆጠቡ ያሉ ዜጎች ተጠቃሚ ለማድረግ የከተማ አስተዳደሩ እያከናወናቸው ያሉ ተግባራት ማብራሪያ እንዲሰጥበት ከአዲስ አበባ ምክር ቤት አባላት ጥያቄ ቀርቦላቸው ምላሽ ሰጥተዋል። በአሁኑ ወቅት በተለያዩ ፕሮግራሞች በግንባታ ላይ የሚገኙ የቤቶች ቁጥር ምን ያህል እንደሆነ ከንቲባ አዳነች ይፋ አድርገዋል። እንደ ከንቲባዋ ማብራሪያ በአሁኑ ወቅት በአዲስ አበባ ከተማ በመንግስት በግሉ ዘርፍና በማህበራት አማካኝነት በድምሩ 165903 ቤቶች በግንባታ ላይ ይገኛሉ። የቤቶቹ የግንባታ ደረጃ ከ40 እስከ 95 በመቶ የደረሱ ቤቶች መኖራቸውን ገልጸዋል። በቱሉ ዲምቱ፣ አቃቂና ገርጂ ሳይቶች ግንባታቸው ወደ መጠናቀቅ የደረሱ ቤቶች አሉ ብለዋል። ደጃቹቤና ሰባ ደረጃ የሚባሉ አካባቢዎች ጭምር የመኖሪያ ቤቶች ግንባታ መጀመሩን ተናግረዋል። በአሁኑ ወቅት በመንግስት በጀት ብቻ ወደ 50 ሺህ የሚጠጉ ቤቶች በግንባታ ላይ እንደሚገኙ እንዲሁም በመንግስትና በግል አጋርነት ደግሞ 100 ሺህ ቤቶች በሂደት ላይ መሆናቸውን አስረድተዋል። የጋራ መኖሪያ ቤቶቹ ዕጣ በሚወጣበት ወቅት ቁጠባ ላላቋረጡ ዜጎች ቅድሚያ ይሰጣል ብለዋል። ከንቲባ አዳነች የቤቶች ማስተላለፊያ ዋጋ በተመለከተ ሲናገሩ ከ15 እና 20 ዓመት በፊት በነበረው ዋጋ ቤት ማቅረብ እንደማይቻል ገልጸዋል። ነገር ግን ዝቅተኛ ገቢ ያላቸው ቆጣቢዎች አቅማቸው የሚፈቅደውን ቤት እንዲያገኙ ለማድረግ ጥረት እንደሚደረግ ተናግረዋል። የቤቶቹ ዋጋ ተመጣጣኝ ለማድረግም መሬትና መሰረተ ልማት በነፃ እየቀረበ እንደሚገኝ አብራርተዋል። ከንቲባዋ የጋራ መኖሪያ ቤቶቹ መቼ ዕጣ እንደሚወጣባቸው ያሉት ነገር የለም። በሌላ በኩል በ2018 በጀት ዓመት ብቻ 119 ማህበራት ተደራጅተው 13630 ቤቶችን እየገነቡ ይገኛሉ ተብሏል። ከነዚህ ውስጥ 13000 የሚሆኑት ቤቶች ለቆጣቢዎች የሚተላለፉ ሲሆን 630 የሚሆኑ ደግሞ ለመምህራን የተመደቡ መሆናቸውን ገልጸዋል። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች ጥያቄና አስተያየት ካላችሁ በአስተያየት መስጫው ላይ ልታደርሱን ትችላላችሁ። ቻናላችንን ሰብስክራይብ ያላደረጋችሁ የቻናላችን ቤተሰብ ከሆናችሁ የኮንዶሚኒየም ቤት የሚመለከት ወቅታዊ መረጃዎችን ታገኛላችሁ። መረጃው ለሌሎች እንዲደርስ ላይክ እና ሼር እንድታደርጉ ከአክብሮት ጋር እንጋብዛችኋለን። መልካም ጊዜ ይሁንላችሁ።